አንተ የማን ደጋፊ ነበርክ? የማንቸስተር ዩናይትድ። ስለዚህ ተናደሃል? በእነሱ ደስታ ደስ ብሏል? አዎ። በትምህርት ቤት በጣም የምትወደው አስተማሪ የምወደው ወልደ ስላሴ ይባላል። ለምንድን ነው ቲቸር ወልደ ስላሴ የምትወደው? በጣም ብዙ ስለሚያስተምረኝ፣ በሰላም ስለሚያወራኝ። በጣም የምትወደው ነገር ከምግብ ምን ነው ደስ የሚል? እንጀራ። የምትፈራው ምንድን ነው? ኃጢአት። ኃጢአት ምንድን ነው? ትምህርት ቤት ስትመጣ ልብስን እንዴት አድርገህ ነው የምታስቀምጠው? አጣጥፈህ ምን ውስጥ ታስቀምጣለህ? እዛው አልጋው ላይ። የዚህ ሳምንት ልደታችሁ የተከበረላችሁ እንኳን ደስ መልካም ልደት መልካም ልደት። ያ ውሃ ያለበትን ዛር ትችላለህ? አዎ። እናትና አባት ብዙውን ጊዜያቸውን የሚያሳልፉት ምን እያደረጉ ነው? ትልልቅ ሰዎች እንዲያደርጉ የምትፈልገው ለልጆች ምንድን ነው? እንዲወዳቸው፣ የሚያስፈራራ ነገር እኔ አለው ምንም አትሆንም እንዲላቸው፣ እንዲተቃቀፉ። ከዛ ልጆች ደስ እንዲላቸው ምን አይነት ነገር ታደርግላቸዋለህ? እቅፍ አደርጋቸዋለሁ። ልጆች ያዝናሉ? አዎ። ትልልቅ ሰዎች ምን ቢያደርጉላቸው ጥሩ ነው? የፈለጉት ነገር ማድረግ። እሺ፣ ጨዋታ በጣም አስፈላጊ ነገር ነው? አዎ። ሰላም ውድ ተመልካቾቻችን፣ ከዚህ በኋላ በብርሃን ሚዲያ ዩቲዩብ ቻናል በየሳምንቱ የሚቀርበው የልጆች ፕሮግራም በይፋ ተጀምሯል። የልጆች ዓለም ፕሮግራም ትኩረት የሚያደርገው የልጆች ሕይወት፣ ህልም፣ ደስታና የየዕለት ተግባራቸው ላይ ነው። ይህንን ፕሮግራም በየሳምንቱ የልጆች ቤታቸው ድረስ በመሄድ ለእናንተ ይዘንላችሁ እንቀርባለን። ይህንን ይዤላችሁ የምቀርበው እኔ እትዬ ሀርሜ ነኝ። ይህ ፕሮግራም በየጊዜው እንዲደርሳችሁ ብርሃን ሚዲያን ሰብስክራይብ ያድርጉ። ዛሬ ወደ እንግዳችን ቤት እንሄዳለን። ተከተሉኝ ነው። እንግዳችን ቤት ደርሰናል። በጣም ደስ የሚል ጊዜ እንደምናሳልፍ እርግጠኛ ነኝ። እናንኳኳ፣ ኑ አብረን። ሰላም፣ እንዴት ነህ? ደህና። ሰላም ተመልካቾቻችን፣ እንኳን ወደ ልጆች ዓለም ፕሮግራም በሰላም መጣችሁ። የልጆች ዓለም ፕሮግራም በየሳምንቱ ለእናንተ የልጆችን ሕይወት፣ ህልም፣ ደስታና የተለያዩ ተግባራቶችን ይዘንላችሁ እንቀርባለን። ይህ ፕሮግራም በየጊዜው ወደ እናንተ እንዲደርስ ብርሃን ሚዲያን ሰብስክራይብ ያድርጉ። የደውል ምልክቱን ተጭናችሁ ኦል የሚለውን ይንኩ። ከዛም የብርሃን ሚዲያ ቤተሰብ ትሆናላችሁ። ዛሬ እንግዳ ይዘንላችሁ ቀርበናል። እንግዳችን ራሱን ያስተዋውቅልናል። እኔ ኤልናታን ዮሐንስ እባላለሁ እና የሶስተኛ ክፍል ልጅ ነኝ እና አንድ እህት አንድ ወንድም አለኝ። አንድ እህትና አንድ ወንድም አለ። በጣም ነው ደስ የሚለው። ኤልናዬ ወደፊት ምን መሆን እንደምትፈልግ እስቲ እዚህ ላይ በስዕል ወይም ደግሞ በጽሁፍ አድርገህ ግለጽልን። እሺ። ከዛ መሆን የምትፈልገውን ነገር ትነግረናለህ። ኤልናታን በጣም በስዕል ጎበዝ ሳይሆን አይቀርም። ስዕሉን እየሳለ ነው ያለው። ምን አይነት ስዕል ይዞልን እንደሚቀርብ አብረን እናያለን። ስዕል መሳል ትወዳለህ? እንዴት ነው? እየሳል ወደፊት የምትሆነውን ነገር በስዕል እንዴት አድርገን እንደሚገልጽ በጣም ቋቋም እንዴት አድርጎ ሊስል ለቀረስ በጣም ጎበዝ ልጅ። ይኸው ተመልከቱ የሳለውን ስዕል። ምንድን ነው የሚያሳየው? እዚህ ጋር ሳየው ከታች ኳስ አለ። ከዛ ቀጥሎ ደግሞ ኳሱ ላይ አንድ ልጅ አለ፣ ቁምጣ አድርጓል። ከዛ ደግሞ ኳሱን በእግሮቹ ተጭኗል። ስለዚህ ከዚህ ተነስተን ኤልናታን ምን መሆን እንደሚፈልግ መገመት እንችላለን። ምን መሆን ነው የሚፈልገው? ኤልናዬ እስቲ ንገረን።
እኔ ኳስ ተጫዋች መሆን እፈልጋለሁ። በጣም ጎበዝ ልጅ። እውነት በስዕል ላይ በደንብ አድርገህ ነው የምትገልጸው። ስዕልን በጣም ነው የምትችለው። ጎበዝ ነህ በጣም። እና ኳስ ተጫዋች ለመሆን ምን እያደረግክ ነው ያለው? ትሬን ያደረኩ ነው። ትሬን ታደርጋለህ? ኦኬ። በየሳምንቱ ነው የምታደርገው? የት? እዚህ ቤት ውስጥ ነው የምታደርገው? ምን እያየህ ነው ትሬን የምታደርገው? ኳስ እያየህ። በጣም ጎበዝ ልጅ፣ በጣም ጎበዝ ልጅ። ኤልናታን በጣም ጎበዝ ልጅ ነው። እስቲ አንድ ጥያቄ ደግሞ ልጠይቅህ። ጠዋት ከእንቅልፍ ስትነሳ ምንድን ነው የምታደርገው? ትምህርት ካለኝ እዘጋጃለሁ። ትምህርት ከሌለኝ ደግሞ ትንሽ ኳስ እጫወትና ቲቪ አያለሁ። ትምህርት ካለክ በጠዋት ተነስተህ ራስህን ልብስህንም ሁሉንም ነገር የምታዘጋጀው? ልብስህን አዘጋጅተህ ቦርሳህን አስተካክለህ ከዛ ወደ ትምህርት ቤት ትሄዳለህ። ትምህርት የሌለ ቀን ደግሞ ምንድን ነው የምታደርገው? ኳስ ተጫዋች ቲቪ አያለሁ። ቲቪ ታያለህ። የትኛውን ፕሮግራም ትወዳለህ ከቲቪ ፕሮግራም? የኳስ ፕሮግራም። ስለዚህ በደንብ በቃ ትሬኒንግ ታደርጋለህ። ከዛ ደግሞ ቲቪን ስትከፍት የኳስ ፕሮግራም ነው የምታየው። እና ከኳስ ተጫዋቾች በጣም የምታደንቀው ተጫዋች ማን ነው? ሮናልዶ። ሰሞኑን ዋንጫ ነበር አይደለ? ማን ነው የበላው ዋንጫውን? አርሴናል። አንተ የማን ደጋፊ ነበርክ? የማንቸስተር ዩናይትድ። ስለዚህ ተናደሃል? እና በጣም እንግዲህ ወደፊት አንተ ስታድግ በቃ የራስህን ቡድን በደንብ በቃ አንደኛ እንዲወጣ ነው የምታደርገው አይደለ? ሶሪ በጣም ማንቸስተር ደጋፊዎች ምን እየተሰማቸው እንደሆነ ያው የሚታወቅ ነገር ነው። የአርሰናል ደጋፊዎች ግን በጣም ደስታ ላይ ናቸው ያሉት። በእነሱ ደስታ ደስ ብሏል? ጥሩ፣ በጣም ጥሩ። አንድ ሌላ ጥያቄ ደግሞ ልጠይቅህ። በትምህርት ቤት በጣም የምትወደው አስተማሪ ይሁን ተማሪ ይሁን ማንን ነው የምትወደው? እኔ ጓደኛዬ ቤካ ይባላል። ቤካ ይባላል። እሺ። እና አስተማሪ የምወደው ወልደ ስላሴ ይባላል። ከተማሪ ቤካን ነው የምትወደው፣ ከአስተማሪ ደግሞ ወልደ ስላሴ ነው የምትወደው። ምን ቲቸር ነው ወልደ ስላሴ? የአካባቢ ሳይንስ እና ሂሳብ። ቲቸር ወልደ ስላሴ ምናልባት ይህንን ፕሮግራም እያየህ ሊሆን ይችላል። ኤልናታን በጣም ነው የሚወድህ አይደለ? ነገርኩልክ። ለምንድን ነው ቲቸር ወልደ ስላሴ የምትወደው? በጣም ብዙ ስለሚያስተምረኝ፣ በሰላም ስለሚያወራኝ እነሱ ነው። ለዛ ነው በጣም በሰላም ነው የሚያወራክ። ሲያስተምር ደግሞ በጣም ጎበዝ ነው። ቤካንስ ለምንድን ነው የምትወደው? እሱ ሰፖርት ስለሚያደርግኝ። በምን ሰፖርት ያደርግሃል? ኳስ የቻልኩት በሱ ሰፖርት ነው። እሱ ጎበዝ ኳስ ተጫዋች ነው አይደለም፣ ግን እኔን ሰፖርት አድርጎ ቻልኩ። እሱ ጎበዝ ኳስ ተጫዋች ካልሆነ እንዴት አንተን ሰፖርት ሊያደርግ ቻለ? ካይንድነስ ነው። ኦኬ፣ ከዛ የተነሳ ነው። በጣም ደስ ይላል። በጣም ነው ደስ የሚለው። እሺ፣ ሌላ ጥያቄ ደግሞ ልጠይቅህ። ትምህርት ቤት ውስጥ ማለት ነው ደስ የሚል ነገር ምንድን ነው? ምን ስታደርገው ደስ የሚል ትምህርት ቤት ውስጥ? ስትጫወት። ኦኬ፣ ኳስ ነው የሚሆነው በቃ። ሌላ ጨዋታ አትጫወትማ? ዛሬ ከኔ ጋር ግን ሌላ ጨዋታ ትጫወታለህ። ከኳስ ውጭ ዛሬ በጣም ነው በቃ ሌላ ጨዋታ የምትለው። በጣም የምትወደው ነገር ከምግብ ምን ነው ደስ የሚል? እንጀራ። በምን ወጥ? በቀይ ወጥ፣ በምስር፣ በሽሮ። እነሱን የምወደው። እስቲ ከነዚህ ከሶስቱም እስቲ አንደኛው በጣም ቆንጆ ነው የምትለውን እስቲ አንዱን ምረጥልኝ። ቀይ ወጥ ስጋ ያለው ማለት ነው። ዋው፣ እኔም በጣም ነው የምወደው። እሺ፣ ሌላ አንድ ጥያቄ ልጠይቅህ። የምትፈራው ምንድን ነው? ኃጢአት። በጣም የሚገርም ነው። ኃጢአት ምንድን ነው? ኃጢአት ከእግዚአብሔር የሚለይ ነገር ነው። ከእግዚአብሔር የሚለይ ነገር ነው። እስቲ ከኃጢአት አንዱን ነገር ንገር። አንዱ ነገር እሱ ከእግዚአብሔር ሰዎችን በጣም ሩቅ ያደርጋል። ሰዎች ከእግዚአብሔር ሩቅ ሲሆኑ ምን ይሆናሉ? በጣም ይጎዳሉ።
እናዬ በጣም ነው የምናመሰግነው። በጣም የትልቅ ሰው ሀሳብ ነው ያሰብከው። በጣም እናመሰግናለን። ሌላ ደግሞ ጥያቄ ልጠይቅህ። አሁን ትምህርት ቤት ውስጥ ስለነበረው ነገር ተነጋግረናል። ከትምህርት ቤት ስትመለስ ምንድን ነው የምታደርገው? ልብሴን ቀይሬ መክሰሴን በልቼ ኳስ እጫወታለሁ ከወንድሜ ጋር። ከዛ ወላጆቼ ሲመጡ ደግሞ ቁጭ ብዬ ከነሱ ጋር እሆናለሁ። በጣም ጥሩ። ትምህርት ቤት ስትመጣ ልብስን እንዴት አድርገህ ነው የምታስቀምጠው? አጣጥፈህ ምን ውስጥ ታስቀምጣለህ? እዛው አልጋው ላይ አጣጥፈህ ታስቀምጠዋለህ። እሺ፣ በጣም ጥሩ ጎበዝ ልጅ። አሁን ከዚህ በኋላ ደግሞ አንድ ነገር እናደርጋለን። እናንተ የምናደርገው ነገር ምን መሰለህ? በዚህ ሳምንት ልደታቸውን ያከበሩ ልጆችን እንኳን አደረሳችሁ ብለን የእንኳን አደረሳችሁ መልእክት እናስተላልፍላችኋለን። ሙዚቃ ደግሞ እንጋብዛችኋለን። እሺ፣ በጣም ደስ ይላል አይደለ? አዎ። እሺ፣ ኤልናዬ ውሃ አልጠማህም? ውሃ አልጠጣ። ውሃ ትወዳለህ? አዎ። ውሃ ደስ ይላል አይደለ? አሁን በዚህ ሳምንት ልደታቸውን ያከበሩ ልጆችን እንኳን አደረሳችሁ እንላለን። ስለዚህ የእንኳን አደረሳችሁ መልእክት አንተ እንድታስተላልፍ እድሉን ሰጥሃለሁ። የዚህ ሳምንት ልደታችሁ የተከበረላችሁ እንኳን ደስ አላችሁ፣ እንኳን ተወለዳችሁ እና ጥሩ ቀን ይሁንላችሁ። እግዚአብሔር ይባርካችሁ። በጣም እናመሰግናለን ኤላዬ። በጣም ጥሩ መልእክት ነው ያስተላለፈው ኤልናታን። በዚህ ሳምንት የተወለዳችሁ ልደታችሁን ያከበራችሁ ህፃናቶች ልጆች ሁሉ እንኳን አደረሳችሁ ብሏል ኤልናታን። እኔም በብርሃን ሚዲያ የልጆች ፕሮግራም ስም እንኳን አደረሳችሁ ላለው የልደት በዓላችሁን ማክበር የምትፈልጉ በዚህ በብርሃን ሚዲያ ላይ እንኳን አደረሳችሁ እንድትባሉ የምትፈልጉ ልጆች ወይም ደግሞ ወላጆች ወይም ደግሞ ልጆችን ሰርፕራይዝ ማድረግ የምትፈልጉ ሰዎች ከዚህ በታች የተጻፈው ስልክ ቁጥር ላይ በመደወል ወይም ደግሞ ቴሌግራም ቻናል ላይ ስማችሁን፣ ስልካችሁን፣ የተወለዳችሁበትን ቀን እንዲሁም ከፈለጋችሁ ደግሞ ፎቶአችሁን አድርጋችሁ ላኩልን። እንኳን አደረሳችሁ መልእክት በዚህ ፕሮግራም ላይ ይተላለፋል። ከዚህ ቀጥሎ በዚህ ሳምንት ለተወለዱ ልጆች እንኳን አደረሳችሁ ሙዚቃን ጋብዛችሁ መልካም ልደት መልካም ልደት መልካም ልደት መልካም ልደት ርሑስ ልደት መልካም ልደት ጸሎተ ጋሪ መልካም ልደት መልካም ልደት መልካም ልደት መልካም ልደት የልጆች ዓለም ሚዲያ ተከታታዮች ተመልሰን መተናል። አሁን ከኤልናታን ጋር ያለንን ጥያቄ እንቀጥላለን። አልደከመህም አይደል ኤልናዬ? አዎ አልደከመህም። እሺ አንድ ነገር ልጠይቅህ። ቤት ውስጥ ምን አይነት ስራ ትሰራለህ? ናፊያድን እረዳታለሁ። ምን እያደረግክ ነው የምትረዳት? ውሃ ሲያልቅ ጃራ አመጣለታለሁ። ትችላለህ እንዴ? አዎ። ያ ውሃ ያለበትን ጃር ትችላለህ? አዎ። ኤልናዬ በጣም ስትሮንግ ነህ ማለት ነው እንዴ? አዎ።
ኦኬ ሌላስ ምን ታደርጋለህ? ቤቱን ለማጽዳት እሞክራለሁ። ቤቱን ለማጽዳት ትሞክራለህ። ሌላስ? እነሱ ናቸው የምረዳው። በጣም ጎበዝ ልጅ። ሌላ ደግሞ እስቲ እናትና አባት ብዙውን ጊዜያቸውን የሚያሳልፉት ምን እያደረጉ ነው? ስራ እየሰሩ። ስራ እየሰሩ? አዎ። ኦኬ ከጠዋት እስከ ማታ? ማታ አይደለም ግን ትንሽ መሸት ብለው ይመጣሉ። ከዛስ በኋላ? ከዛ ከኛ ጋር ይሆናሉ። ምን ያደርጋሉ? እስቲ የሚያደርጉትን ነገር ንገረኝ። ከእናንተ ጋር ምን ይጫወታሉ? ስለ ውሏችሁ ይጠይቋችኋል? ምንድን ነው የሚያደርጉት ነገር? ይጫወታሉ ከኛ ጋር። ከዛ ውሏችን ይጠይቁናል እና አባቴ ሆምወርክ ያሰራናል። በጣም ጥሩ። ስለዚህ ከስራ ከመጡ በኋላ ከእናንተ ጋር ጊዜ ያሳልፋሉ ማለት ነው። እሺ ትልልቅ ሰዎች እንዲያደርጉ የምትፈልገው ለልጆች ምንድን ነው? እንዲወዳቸው፣ የሚያስፈራራ ነገር እኔ አለው ምንም አትሆንም እንዲላቸው፣ እንዲተቃቀፉ። በጣም ጥሩ። እሺ በጣም ትልቅ መልእክት ነው ያስተላለፍከው። ልጆች በጣም መወደድን ይፈልጋሉ አይደለ? ስለዚህ ትልልቅ ሰዎች ህፃናትን እንዲወዷቸው ነው መልእክት እያስተላለፍክ ያለው ማለት ነው። በጣም ጥሩ። አንድ ቀን አዋቂ መሆን አይቀር አይደል? ትልቅ ሰው ትሆናለህ እና ትልቅ ሰው ስትሆን ምንድን ነው ማድረግ የምትፈልገው ነገር? ኳስ መጫወት። እሺ ኳስ ትጫወታለህ። ከዛ ግን ለሌላ ሰው ማድረግ የምትፈልገው ነገር አለ? አሁን አንተ ትልቅ ሰው ስትሆን ለልጆች ማድረግ የምትፈልገው ነገር አለ? አዎ። ምንድን ነው? ፈርሙልኝ ሲል እፈርማለሁ። ምንድን ነው ፈርሙልኝ ሲሉ ማለት? አልገባኝም። እንደዚህ ጀርዚያቸው የሆነ ነገር እንዲፈርምላቸው ትምህርት ቤት አስፈርማችሁ ነው ሲባል ማለት ነው። እሺ ሌላስ? እሱ አድርጌ እሄዳለሁ። ትሄዳለህ። ከዛ ልጆች ደስ እንዲላቸው ምን አይነት ነገር ታደርግላቸዋለህ? እቅፍ አደርጋቸዋለሁ። እቅፍ አድርገህ ፍቅርን ትሰጣቸዋለህ? አዎ። ልጆች ሲያዝኑ ማለት ነው። ልጆች ያዝናሉ? አዎ። ትልልቅ ሰዎች ምን ቢያደርጉላቸው ጥሩ ነው? የፈለጉት ነገር ማድረግ። ሁሉንም የፈለጉትን ነገር አይደለም፣ ትንሽ ነገር። አሁን ለምሳሌ ማለት የሆነች ልጅ ኦልማርት ባልሄድ ብላ አለቀሰች። ከዛ ትንሽ ገዝተው መጡ፣ የሚያስፈልጋቸው ነገር ማለት እንደዚህ ከረሜላ ምናምን አይደለም። ከዛ መጥቶ ደስ ይላታል። በጣም ጥሩ። ስለዚህ ለትንንሽ ልጆች እንዳያዝኑ ትልልቅ ሰዎች የሚያስፈልጋቸውን ነገሮች ያድርጉላቸው ነው የምትለው አይደለ? እሺ ጨዋታ በጣም አስፈላጊ ነገር ነው? አዎ። ለምንድን ነው አስፈላጊ ሆነው? አየር እንድነካ፣ ሳር እንድነካ፣ በጣም ደስታ እንዲኖረን፣ ፈን እንዲኖረን። በጣም ጥሩ። ስለዚህ በጨዋታ በጣም ደስታ ይገኛል ማለት ነው። ስለዚህ እኔ ዛሬ አንድ ጨዋታ አጫውትሃለሁ። እሺ። የማጫውት ጨዋታ እኔ አላውቅም፣ በእናንተ ዘመን ይኖር ይሆን አላውቅም። እኛ ልጆች ሆነን ግን እንጫወት ነበረ። ሰኞ ማክሰኞ ጨዋታ ታውቃለህ? የኔ እንደውም የብርሃን ሚዲያ ቲክቶክ ዩቲዩብ ላይ ይቀርባል። ስለዚህ ያንን ጨዋታ አጫውትሃለሁ። ካሸነፍክ ሽልማት ይኖርሃል። እሺ። ከተሸነፍክ ደግሞ ሽልማት የለም። ኦኬ። ስለዚህ ወደ ጨዋታው እንሂድ። እሺ። እሺ። ሽልማት ተሰጥቷል። ምንድን ነው የተሰጠህ? ያው ሰርፕራይዝ ነው። ቀለም ጥሩ ነው። አዎ። እና ብዙ ቾኮሌት። ኤሊኮፍ ነው እንዴ? መሰለኝ። እሺ አመሰግናለሁ በጣም ጋር ያዛትና
ዮናታን ዮሐንስ አቤት። የብርሃን ሚዲያ የልጆች ዓለም ፕሮግራም የመጀመሪያ እንግዳ ለመሆን ፈቃደኛ ሆነክ በእውነት በኢንተርቪው ላይ ስለተገኘ በጣም እናመሰግናለን። እሺ አንቺም ስላስገባችሽኝ አመሰግናለሁ። በጣም ጥሩ የሆነ ኢንተርቪው ነበር የነበረን። ያሰብከው ሀሳብ እንዲሳካልን ሁሌ ምኞቴ ነው። ልጆች ያሰባችሁትን ሀሳብ ህልማችሁን ሁሌ ትሆኑታላችሁ። ይህ የልጆች ዓለም መልእክት ነው። የሚቀጥለው ፕሮግራም እስክንገናኝ ሰላም ሁኑ።